በዛሬው ዕለት ደግሞ ዲፈረንት ታይፕስ ኦፍ ኳድሪላተራል የሚለውን ሀሳብን የምንመለከት ይሆናል። ስለዚህ በዛሬው ዕለት ስለ ኳድሪላተራል የምንመለከት ይሆናል። ስለዚህ ስለነሱ ብዙ አይነት ኳድሪላተራሎች አሉ። በዛሬው የተወሰኑትን ከቨር እናደርጋለን ማለት ነው። ስለዚህ ከዛ በፊት ግን ለዚህ ዩቲዩብ ቻናል አዲስ የሆናችሁ ሰብስክራይብ፣ ላይክ፣ ሼር ማድረግ እንዳትረሱ ማለት ነው። በዛሬው ዕለት ስለ ታይፕስ ኦፍ ኳድሪላተራል በምንመለከትበት ጊዜ ስለዚህ ኳድሪላተራል ራሱ በራሱ ምን ማለት ነው የሚሉትን ሀሳቦችን እንመልከት እስቲ። ስለዚህ ኳድሪላተራል ስንባል ምን ማለታችን ነው ብለን ዲፋይን በምናደርግበት ጊዜ እዚህ ጋር ያሉትን ካራክተሪስቲክሶችን ማሟላት አለባቸው። እዚህ ጋር ያሉትን ካራክተሪስቲክሶችን ማሟላት አለባቸው ኳድሪላተራል ብለን ለመጥራት ማለት ነው። ስለዚህ ለምሳሌ ምን መሆን አለባቸው? አንደኛ ፎር ቨርቴክስ ሊኖራቸው ይገባል። 4 ቨርቴክሶች ሊኖራቸው ይገባል። ቨርቴክሶች ደግሞ ሴግመንት ላይን ኦፍ ሴግመንቶቹ ምን ጆይን የሚደረጉበት ቦታ ነው አይደለ? ስለዚህ ለምሳሌ እዚህ ጋር ለምሳሌ ብንመለከተው ይሄንን እዚህ ጋር ትራያንግል በምንመለከትበት ጊዜ ቨርቴክሶችን ስንመለከት ስንት ቨርቴክስ አለው? 4 ቨርቴክስ አለ። ከዚህ በፊት ተመልክተናል አይደለ? ስለዚህ ኤን ሳይድ ካለው ኤን ቨርቴክስ ይኖራል ብለናል። ስለዚህ ኤን ለምሳሌ ስንመለከተው 4 ሳይድ አለው። ስለዚህ 4 ሳይድ አለው። ይሄ 4 ሳይድ ስላለ ስንት ይኖራል? ቨርቴክሶቹም 4 ይሆናሉ። እነዛ ቨርቴክሶቹ ምን ብናቸው? እዚህ ጋር ያለው 1፣ እዚህ ጋር ያለው 2፣ እዚህ ጋር ያለው 3፣ እዚህ ጋር 4። ስለዚህ መገጣጠሚያ ያሉት ምን እንችላለን? ቨርቴክስ ብለን እንጠራቸዋለን ማለት ይሄን ከዚህ በፊት አይተናል። ስለዚህ ምንድን እያለ ያለው ፎር ቨርቴክስ 4 ቨርቴክስ ሊኖራቸው ይገባል። ስለዚህ ደግሞ ሌላ ደግሞ 4 ደግሞ ሳይድ ሊኖራቸዋል ማለት ነው። ስለዚህ 4 ቨርቴክስ ካላቸው 4 ሳይድ ይኖራቸዋል። እና በ4 ሳይዶች ምን የሆኑ ናቸው? ኢንክሉዚቭ የሆኑ ናቸው ወይም ደግሞ ኢንክሎዝድ የሆኑ ወይም ደግሞ የተዘጉ በ4 የተገጣጠሙ ናቸው ማለት ነው። በምን? በ4 ቨርቴክሶች እና በ4 ሳይዶች የተገጣጠሙ ናቸው ማለት ነው። ስለዚህ ኢንክሎዚንግ ፎር አንግል 4 አንግሎች ይኖራቸዋል። ኤንድ ዘ ነምበር ኦፍ ዘ ዲያጎናልስ አር 2። ስለዚህ ዲያጎናሎቹ በምንመለከታቸው ጊዜ ደግሞ ስንት ዲያጎናሎች አሉ? 2 ዲያጎናሎች ይኖራቸዋል ማለት ነው። ስለዚህ 4 ቨርቴክስ ይኖራቸዋል። 4 ቨርቴክስ ካላቸው ደግሞ 4 ሳይድ ይኖራቸዋል። 4 ሳይድ ደግሞ ሲኖራቸው ደግሞ 4 አንግል ይኖራቸዋል ማለት ነው። ስለዚህ ይሄንን ይዛችሁ ነው ይሄን ሀሳብ ይዘን ከታች ያሉትን ሀሳቦች የምንመለከተው ማለት ነው። ስለዚህ ከነዚህ ውጪ የሆኑት እንዳለ ኳድሪላተራል አይደሉም ብለን መደምደም እንችላለን ማለት ነው። ምን ያላቸው 4 ሳይድ ሊኖራቸው ይገባል። 4 ሳይድ ከሌላቸው ኳድሪላተራል አይደሉም ብለን እንደመድባለን ማለት ነው። ስለዚህ እነ ትራያንግልን ምናምን እነሱን ከዚህ ከጨዋታ ውጪ ይሆናሉ ማለት ነው። ከዚህ ከኳድሪላተራል ከሚለው ሀሳብ ውጪ ይሆናሉ። ለምንድን ነው? ያላቸው ሳይዳቸው 3 ነው። ለምሳሌ ትራያንግል ብንመለከተው ሌሎችንም ብንመለከት እነ ሄክሳገን እነ ፔንታገን እነዚህ በምንመለከትበት ጊዜ ድላቸው የፈለኩትን ግልጽ ነው አይደል? 4 ቨርቴክስ 4 ሳይድ እና ደግሞ 4 አንግል ሊኖራቸው ይገባል ማለት ነው። ዲያጎናሎቹ ደግሞ ስንት መሆን አለባቸው? ዲያጎናሎቹ ደግሞ 2 ነው መሆን ያለባቸው ማለት ነው። ሌላኛው ካራክተሪስቲክስ ደግሞ ስለ ኳድሪላተራል ብለን ለማለት ዘ ሰም ኦፍ ኦል ኢንተረር አንግል በውስጥ በኩል ስለ ኢንተረር እና ስለ ኤክስተረር አንግል አንስተናል። ኢንተረር አንግሎቹ ውስጥ ላይ ያሉት የኢንተረር አንግሎቹ ድምር እና ደግሞ the sum of the ኤክስተረር አንግል ላይ ያሉት ድምሮቹ the sum ነው ያልኩትኝ ያለው ሰም ነው። ሁለቱም ኢንተረር ላይም ሰም ነው፣ ኤክስተረር ላይም ሰም ነው። ድምራቸው ውጫዊና ውስጣዊ አንግሎቻቸው ድምራቸው የሁለቱም ሊመጣ ይገባል 360 ዲግሪ ሊመጣ ይገባል ማለት ነው። the sum of the ኤክስተረር አንግል ከተባላችሁ ታውቃላችሁ ሁልጊዜም ለፖሊጋኖች ከሆነ ለፖሊጋኖች ሁልጊዜ ከዚህ በፊት እንደተማርነው 360 ዲግሪ ነው የሚሆነው። ለኢንተረር the sum of the all ኢንተረር አንግል ከተባላችሁ ደግሞ እንዴት ነው የምትፈልጉት? n-2 ታይም 118 ብለን አንስተን ነበረ ማለት ነው። ስለዚህ ኳድሪላተራል ለማለት ምንድነው? ኢንተረሮቹ ላይ ያሉት አንግሎቹ ድምራቸው እና ደግሞ ድምራቸው 360 መምጣት አለበት። the sum of the ኤክስተረር አንግሉም ደግሞ 360 መምጣት አለበት። ሁለቱም 360 ዲግሪ መምጣት አለባቸው ማለት ኳድሪላተራል ለማለት። ስለዚህ ኢንጀነራሊ ምን ማለት እንችላለን ማለት ነው? has a different length የተለያዩ አይነት ዲፈረንት የሆኑ ሌንግዞች ይኖሩታል፣ ዲፈረንት የሆኑ አንግሎች ይኖሩታል ማለት አንግል ኦፍ ሜዠርመንት ይኖሩታል።
ኳድሪላተራልን ስንገልጸው አሁንም እዚህ ጋር ሌላ ዴፊኒሽን ተቀምጧል። ምን አለ? የተለያዩ አይነት ዲፈረንት የተለያዩ ሌንግዞች ይኖሩታል እና ደግሞ አንግሎችም የተለያየ ይሆናል። ሶ ይሄ ኳድሪላተራል ብለን እንጠራዋለን። ዲፈረንት ሌንግዝ ኦፍ የሳይዶቹ ሌንግዛቸው የተለያየ ሲሆን አንግሎችም የተለያየ ሲሆን ኳድሪላተራል ብለን እንጠራለን። ነገር ግን ደግሞ ምን ይኖራል ማለት ነው? አንዳንዱ ለምሳሌ ስኩዌርን ብንመለከተው ሬክታንግልን በምንመለከትበት ጊዜ እነዚህን በምንመለከትበት ጊዜ ከዚህ ከኖርማል ኳድሪላተራል እዚህ ጋር ከተቀመጠው ዴፊኒሽን ለየት ያለ ባህሪ ይኖራቸዋል። ስለዚህ ለምሳሌ እዚህ ጋር ሌንግዛቸውን ኳድሪላተራል ለማለት ሌንግዛቸው ምን መሆን አለበት? ዲፈረንት መሆን አለባቸው። የሳይዳቸው ሌንግዝ ዲፈረንት መሆን አለበት። አንግላቸውን ዲፈረንት መሆን አለበት ብለናል አይደል? ሜዠርመንቱ። ነገር ግን ስኩዌርን በምንመለከትበት ጊዜ ስኩዌር ለምሳሌ አንዱ ኳድሪላተራል ነው። ስኩዌርን በምንመለከትበት ጊዜ ግን ኳድሪላተራል ነው። ነገር ግን ከዚህ ካለው አሁን ከተጠቀመው እዚህ ጋር ከተጠቀምናቸው ክራይቴሪያዎች ወጣ ያሉ ናቸው ስኩዌር እና ሬክታንግል። ለምሳሌ ስኩዌርን በምንመለከትበት ጊዜ የሳይዶቹ ሌንግዝ ዘሴም ነው አይደል? የሁሉም ዘሴም የሆነ ሌንግዝ ናቸው፣ እኩል የሆነ ሌንግዝ አላቸው። አንግሎችንም ብንመለከታቸው እኩል የሆነ አንግል ይኖራቸዋል ማለት ነው። ኳድሪላተራል ግን ለማለት ግን ዲፈረንት የሆኑ ሌንግዞች መኖር አለባቸው፣ ዲፈረንት የሆኑ አንግሎች ሜዠርመንት መኖር አለባቸው ብለናል። ስለዚህ እነዚህ ግን ስኩዌር እና ሬክታንግልን መውሰድ እንችላለን። እነዚህ ግን ከኖርማል ኳድሪላተራል ስለሚለዩ ባህሪያቸው ምን ይባላሉ? ስፔሻል ታይፕ ኦፍ ኳድሪላተራል ብለን እንጠራቸዋለን ማለት ነው። ለምንድን ነው እንደዚህ የምንላቸው? ሳይዳቸውና አንግላቸው እኩል ስለሚሆን ማለት ነው። እሺ እዚህ ጋራ ቶሎ እንመልከትና እዚህ ጋር መያዝ ያለባቸው እዚህ ጋር ከተቀመጡ ዴፊኒሽኖችም እንደዚህ ጥያቄዎችን በምትጠይቁበት ጊዜ ለምሳሌ በዴፍ ፈተና ላይ ስትፈተኑ ምን ሊያመጡባቸው ይችላሉ? በዴፊኒሽኖቹ በካራክተሪስቲክሳቸው እያንዳንዱ ካራክተሪስቲክሳቸው which one of the following is true about ለምሳሌ about the trapezium, which one of the following is true about the parallelogram, which one of the following is true about the square, true about the rectangle እየተባላችሁ ነው የምትጠይቁት ማለት ነው። እና ደግሞ ኤሪያቸውን ፔሪሜትራቸውን ትጠይቃላችሁ። ስለዚህ ስትሰሩ መጀመሪያ እንደዚህ ጥያቄዎችን በምትሰሩበት ጊዜ ሳሉት። አሁን which one of the following is true about ከተባላችሁ ሳሉ። ለምሳሌ the parallelogram ከተባልኩኝ ፓራሌሎግራም ስላለውኝ ከዛ ስለዚህ ምን አደርጋለሁኝ? የምጠይቁት አንደኛው ዴፊኒሽን ላይ የሆነው ነገር አለ። ስለዚህ ይሄኛውን ስዕሉን ከሳልኩኝ በኋላ በስዕሉ መሰረት እያየን ምን አሪፍ ነው። አሁን ከሽምደዳ ያለፈ ነገር ለማለት ማለት ነው። በሽምደዳ ከሆነ ፒስ ስለማይሆን ስለዚህ እንደዛ ብታደርጉ ፒስ ነው። ስለዚህ የመጀመሪያው ትራፒዚየም አለ፣ ፓራሌሎግራም አለ፣ ሬክታንግል አለ፣ ሮምበስ አለ፣ ስኩዌር አለ፣ ኪት አለ። እነዚህን በምንመለከታቸው ጊዜ እነዚህ ኳድሪላተራል ናቸው ተብሎ የተቀመጡት ናቸው ማለት ነው። ስለዚህ እነዚህ የተቀመጡት ማለት ነው። እያንዳንዱ ሁሉን በምንመለከታቸው ጊዜ ቀደም እንዳነሳ ነው ምንድነው 4 ቨርቴክስ አላቸው፣ 4 ደግሞ ሳይድ አላቸው እና ደግሞ 4 አንግል አላቸው። እነዚህን ነገር እንዳትረሱ። ሬክታንግል የሚለው ሐሳብ ጋር ስንመጣ ይሄን አዲስ አይደለም ለእናንተ። ሬክታንግላር እና ምናምን እነዚህ አዲስ አይደለም። ስለዚህ ሬክታንግል ማለት ምን ማለት ነው የሚለው ነገር ስንመጣ ያው 4 አንግል አለው። 4 አንግሎቹ ምን ይላል? all the four angles of measurement are equal። አንደኛ እያንዳንዱ ያሉት የአንግሎቹ አራት አንግሎች አሉት። እነዛ 4 አንግሎች ምንድናቸው? እኩል የሆነ ሜዠርመንት ነው ያላቸው። ስንት ነው? 90 ዲግሪ ማለት ነው። that is each of them 90 ዲግሪ ሜዠር ያደርጋሉ ማለት ነው። እያንዳንዱ 90 ዲግሪ ሜዠር ያደርጉልናል ማለት ነው። ስለዚህ እነዚህን ታች ክላስ በደንብ የምታውቁት ነገር ስለሆነ ያን ያክል እዚህ ጋር መግባትም አያስፈልግም። ሌሎች ላይ ዲቴል ብንገባ ነው የሚሻለው። ስለዚህ እዚህ ጋራም ስለዚህ ለምሳሌ ኦፖዚት ሳይዶቹ ፓራላሎቹ ምንድናቸው? እኩል ናቸው። እኩል ሌንግዝ ይኖራቸዋል ማለት ነው። ለምሳሌ እዚህ ጋር ያለው ሳይድ ይኸው እዚህ ጋር ያለውን ከዚህኛው ጋራ ምንድናቸው? እኩል ሌንግዝ ነው ያለው። እዚህ ጋር ያለው ሳይድ ከዚህኛው ጋራ እኩል የሆነ ሌንግዝ አለው ማለት ነው። ሌላኛው እዚህ ጋር ያለው የዚህኛው እዚህ ጋር የተሰመረው የዚህኛው ስላችሁ የኤቢ ሳይድ ለኤቢ ሳይድ ደግሞ ፓራላል የሆነ የትኛው ነው? ሌላኛው ሳይድ ፓራላል የሆነው ታችኛው ነው አይደል? ስለዚህ ከታችኛው ጋራ ፓራላል ናቸው ወይ እኩል ናቸው ማለት ነው። ስለዚህ እዚህ ጋር ያለው ኤቢ እና ዲሲ እኩል ናቸው። ነገር ግን ደግሞ
ይሄ ዲሲ እና እዚህ ጋር ያለው ኤ ዲ እኩል አይደሉም። ይሄን ታውቃላችሁ አይደል? ሁለቱ ብቻ ነው ፓራላል የሚሆኑት። ፓራላሎቹ ብቻ ናቸው እኩል የሚሆኑት፣ እኩል ሌንግዝ የሚኖራቸው እንጂ ጎን ለጎን ያሉት ለምሳሌ እዚህ ጋር ያለው ይሄኛው እዚህ ጋር ኤቢ ከዚህ ጋር ካለው ከኤዲ ጋራ እኩል አይደሉም። ሶ ፓራላል የሆኑት ብቻ ናቸው እኩል ሌንግዝ ኦፍ ዘ ሳይድ የሚኖራቸው። ይሄን ታውቁታላችሁ። እዛ ታችን በደንብ ስለተማራችሁት ያን ያክል ዲፕሊ ባንጋም ይሄን ያክል አያስፈልግም። ሶ ስለዚህ ሌላኛው ኦፖዚት ሳይዶቹ አሁን እንዳወራ ነው። ኦፖዚት ሳይዶቹ እና እነዚህ ኦፖዚት ሳይዶቹ ፓራላል ናቸው። ሌላ ደግሞ እኩል ናቸው። አሁን ያነሳው ሀሳብ ነው። እና ደግሞ ኢንተርናል አንግሎቹ ደግሞ ኢች እያንዳንዱ 90 ዲግሪ ራይት አንግል ናቸው የሚሆኑት። ዲያጎናሎቹ ደግሞ ባይሴክት ኢች አዘር ሃቭ ዘ ሴም ሌንግዝ። ስለዚህ ዲያጎናልሶቹን ስንመለከታቸው ደግሞ ዲያጎናልሶቹ ስንት ናቸው? እርስ በርሳቸው ባይሴክት ይደረጋሉ። ለምሳሌ እዚህ ጋር ያሉትን ብንመለከት ይሄንን በምንመለከትበት ጊዜ እዚህ ጋር እንደዚህ ብናሰምር እነዚህ ዲያጎናሎች አሉ። ስለዚህ እንደዚህ ብናሰምራቸው ዲያጎናሎቹ እርስ በርሳቸው ባይሴክት ይደረጋሉ። እዚህ ጋር ባይሴክት ይደረጋሉ ማለት ካት ይደረጋሉ ማለት ነው። ስለዚህ እንደዚህ ይደረጋሉ፣ ካት ይደረጋሉ። ስለዚህ እና ደግሞ the same length ናቸው። ስለዚህ the same length ናቸው። ከዚህኛው እስከዚህኛው ያለው ርቀት እና ከዚህኛው እስከዚህኛው ያለው ርቀት the same length ነው ማለት ነው። ስለዚህ የዲያጎናልሶቹ ማለት ነው። እሺ ያው ኤሪያው ሌንግዝ ታይምስ ዊድዝ ነው። ዊድዝ እና ሌንግዝን ማባዛት ነው ማለት ነው አይደል? ይሄንን ታች ክላስ በደንብ ተምራችሁታል። ሌላኛው ፔሪሜትር ነው። ፔሪሜትር ደግሞ ምንድነው? ፔሪሜትር ደግሞ የሳይዶቹ እንዳለ የሳይዶቹ ድምር ነው አይደል? የሁሉም ሳይዶቹ። ስለዚህ እዚህ ጋራ ስንት አለን? ሁለት ሲባዛና ሌንግዝ እና ቢርዝ እና ዊድዝ እና ሌንግዙን ቀጥታ መደመር ነው፣ በሁለት ማባዛት ነው ማለት ነው። ስለዚህ ሁለት ሌንግዝ አለ፣ ሁለት ዊድዝ ይኖረናል ብለን ቀጥታ ምን ማለት ነው? መደመር፣ ሁለት ሲባዛ ማለት ነው። ያ ማለት እያንዳንዱ ስትፈልጉም ደግሞ ምን ማለት ይሄ ባጭሩ ተቀመጠ እንጂ እንደዚህ ማስቀመጥ ነው። ለምሳሌ እዚህ ጋር ያለውን ኤቢን ሲደመር እዚህ ጋር ካለው ሌንግዝ እዚህ ጋር ካለው ሌንግዝ እዚህ ጋር ካለው ሌንግዝ አራቱም ተደምሯቸው ነው። ሁለት የተባለበት ምክንያት ያው ግልጽ ነው። ፔሪሜትር ከተባለ የሁሉም ሳይዶችን እያንዳንዱ ሳይዶችን መደመር ማለት ነው። ስለዚህ ሁለት ሲባዛ ብላችሁ ሌንግዝ እና ዊድዝ አድርጋችሁ ማስቀመጥ ነው ማለት ነው። ሌላኛው ደግሞ ምንድነው? ሮምበስ ነው። ሮምበስ ጋር ስንመጣ ደግሞ ስለምንድነው ሮምበስ የሚያነሳው ብላችሁ ስትመጡ ስኩዌሩ ተጣሞ ሲቀመጥ ማለት ነው። ስኩዌሩ ተጣሞ የተቀመጠ ከስኩዌር ምንድነው የሚለየው? አንግሎቹ ዲፈረንት የሆኑ መሆናቸው ነው ከስኩዌር የሚለየው ማለት ነው እንጂ ሌንግዝ ኦፍ ሳይዶቹ ሁሉም እኩል ናቸው። ስለዚህ ኢትስ ኳድሪላተራል ነው። እሺ እና 4 ሳይዶች አሉት እና ሳይዳቸው ሌንግዛቸው እኩል ነው። ኦፖዚት ሳይድ ኦፍ ዘ ሮምበስ ስንመለከት ኦፖዚት ሳይዶቹ ያው ፓራላል ናቸው እና ደግሞ ኦፖዚት አንግል አለ ደግሞ ኢኳል ናቸው። ኦፖዚት ሳይድ ኢኳል ናቸው ማለት ለምሳሌ እዚህ ጋር ቢ ጋር ቨርቴክስ ቢ ጋር ያለው አንግል ከዚህኛው ከዲ ጋር ካለው ጋራ እኩል ይሆናል። ከዚህኛው ጋራ እኩል ይሆናል ማለት ነው። ስለዚህ ኦፖዚት የዚህኛው የኤ አንግል ኤ ላይ ያለው ኦፖዚቱ ምን ይሆናል? አንግል ቢ ላይ ያለው ለምሳሌ ለአንግል ቢ ኦፖዚት ሳይዱ ኦፖዚት አንግሉ ዲ ነው፣ ለኤ ደግሞ ሲ ነው ማለት ነው ላይ የሚሆነው ማለት ነው። እሺ ሌላኛው ደግሞ ኦል ሳይድ ሁሉም ሳይዶችን በምንመለከትበት ነው። ኦል ሳይድ ኦፍ ዘ ሮምበስ አር ኮንግረንት። ሳይዶቹን ስንመለከታቸው ኮንግረንት ናቸው ማለት ነው። ስለዚህ ሳይዶቹን ኮንግረንት ናቸው። ኦፖዚት ሳይዶቹ ደግሞ ፓራላል ናቸው ማለት ነው። ስለዚህ ኦፖዚት ሳይዶቹን ስንመለከታቸው ግልጽ ነው። አሁን ከላይ እንዳወራ ነው የዚህኛው ኦፖዚት ሳይድ የዛኛው ኦፖዚት ሳይድ ምን ነው የሚሉትን ነገሮችን በቀላሉ መረዳት እንችላለን። እነዚህ ታች ክላስ በደንብ ስለተማራቻቸው ነው እንትን ማለበት። ስለዚህ ኦል ሳይዶችን ስንመለከታቸው አሁን እዚህ ጋራ ኦል ሳይድ ኦፍ ዘ ሮምበስ አር ኮንግረንት ናቸው። ስለዚህ ሳይዶቹ ኮንግረንት ናቸው የሚሆኑት እና ደግሞ ፓራላሎቹ ደግሞ ፓራላል የሚሆኑት ደግሞ ኦፖዚት ሳይዶቹ ናቸው። ኦፖዚት ሳይዶቹ ደግሞ ፓራላል ይሆናሉ ማለት ነው። ኦፖዚት አንግል ኦፍ ኤ ሮምበስ አር ኮንግረንት ነው።
ስለዚህ አሁን ላይ ያወራነው ስለዚህ ኦፖዚት አንግሎችን ስንመለከታቸው እኩል ናቸው አይደል እኩል ነው የሚሆኑት፣ ኮንግረንት ይሆናሉ። ኦፖዚት አንግሎችን ስንመለከታቸው እዚህ ጋር እንዳወራን ቢ አንግል እዚህ ጋር አንግል ቢን ከምን ጋር የአንግል ቢ ኦፖዚት የሆነው የትኛው ነው? አንግል ዲ ነው። ስለዚህ ሁለቱ እኩል ናቸው። አንግል ኤ ኦፖዚቱ ምንድነው? አንግል ሲ ነው። ሲ እዚህ ጋር ያለው ማለት ነው። እሺ ኮንግረንት ናቸው ይለናል። እና ደግሞ ዲያጎናሎችን ስንመለከት ደግሞ ዲያጎናሎች አሉ። ስለዚህ ዲያጎናሎቹ እርስ በርሳቸው ባይሴክት ይደረጋሉ። ምን ላይ? አት ራይት አንግል ይሰራሉ፣ 90 ዲግሪ ይሰራሉ ማለት ነው። 90 ዲግሪ ይሄ እንደዚህ ይሄ እንደዚህ ይሄ እንደዚህ ይሄ እንደዚህ 90 ዲግሪ እርስ በርሳቸው 90 ዲግሪ ባይሴክት ያደርጋሉ። ከት ሲደረጉ 90 ዲግሪ ይሰራሉ የሚለውን ነገር ትይዛላችሁ። ስዕሉን ብስካሳላችሁ ፈተናውን ቀለል አድርጋችሁ ትሰሉታላችሁ። which one of the following is true ከተባላችሁ መጀመሪያ ላይ ስዕሉን ሳሉት። ስዕሉን ከሳላችሁ በኋላ ቀላል ይሆንላችኋል ማለት እዛ ስዕሉን ያያችሁ ልክ ነው ወይስ ልክ አይደለም ብላችሁ ማስተያየት ነው። ለኔ ደግሞ ዲያጎናሎቹ ደግሞ ባይሴክት the ኢንተረር አንግል ኦፍ the rhombus። ስለዚህ ኢንተረር አንግሉን ባይሴክት ያደርጉታል ወይንም ያቋርጡታል። ለምሳሌ ያ ማለት ምን ማለት ነው? ለምሳሌ ይሄው እቺኛዋን እንመልከታት። ለምሳሌ እቺኛዋን ያው እቺን እንመልከታት። ለምሳሌ እዚህ ጋር ያለውን ይሄንን ለምሳሌ ይሄንን አንግል ለምሳሌ ብንመለከተው ይሄው አንግሉን ምንድነው? እዚህ ጋር ያለውን አንግሉን ለምንድን ነው ካታርጉታል? ስለዚህ ባይሴክት አድርጉታል ወይንም አቋርጦታል፣ ለሁለት ከፍሎታል ማለት ነው። ስለዚህ ይሄንንም ስላችሁ ማስቀመጥ ነው። ስለዚህ ኢንተረር አንግሉን ባይሴክት አድርጎታል የሮምበሱን አንግል። ስለዚህ ባይሴክት ያደርጋል ኢንተረር አንግሉን። ሌላኛው ደግሞ the sum of the two adjacent angle are። ስለዚህ ሁለቱ አጀሰንት አንግሎችን ስትደምሯቸው ስንት ነው? 180 ይሰጣሉ ማለት 180 ዲግሪ ይሰጣሉ። ሌሎችም ሁለቱም ስትደምሯቸው 180 ዲግሪ ይመጣሉ ማለት ነው። አጠቃላይ ስትደምሯቸው 360 ዲግሪ መጣት አለበት። ኢንተረሩም ኤክስተሩም 360 ዲግሪ መጣት አለበት ብለናል። ስለዚህ የሁለቱ አጀሰንት የሆኑት አንግሎችን በመደመሩበት ጊዜ ስንት ይመጣል? 180 ይመጣል ማለት ነው። ይሄንን ስላችሁ ማስቀመጥ ነው። ለምሳሌ እዚህ ጋር ቢ ጋር ያለውን አንግል ሲደመር ኤ ጋር ያለውን አንግል በምትደምሩበት ጊዜ ሁለቱን አንግል በምትመለከቱበት ጊዜ የዚህኛው እነዚህ አንግሎቹን ሌሎቹ ዲ ጋር ያለውን ሲ ጋር ያለውን እንደዚህ በምትደምሩበት ጊዜ ሁለት እያደረጋችሁ በምትደምሩበት ጊዜ አጀሰንት የሆኑትን በምትደምሩበት ጊዜ ደግሞ 180 ዲግሪ ይመጣል ማለት ነው። ይሄንን በደንብ አድርጋችሁ ትይዛላችሁ ማለት። ሌላ ደግሞ ኤሪያ ነው። ሌላ ኤሪያው ደግሞ ምንድን የምታደርጉት 1/2 ታይም ዲ1 ታይም ዲ2 አድርጋችሁ ታስቀምጣላችሁ። 1/2 ታይም ዲ1 ታይም ዲ2። ስለዚህ ዲያጎናል 1 ሲደመር ሲባዛ ዲያጎናል 2። ስለዚህ ኤሪያውን 1/2 ታይም ዲ1 ታይም ዲ2 አድርጋችሁ ስታስቀምጡ ይሄኛው ዘ ኤሪያ ኦፍ ዘ ሮምበስ እያላችሁ ያላችሁት ማለት ነው። ስለ ሮምበስ ማባዛት ይኸውላችሁ ይሄን ነገር በደንብ አድርጋችሁ ያዙ። ከሌሎቹ የሚለየው የሮምበስ ፎርሙላ ከሌሎቹ የሚለየው 1/2 አድርጋችሁ ዲያጎናሎቹን ታባዛላችሁ። ዲያጎናሎቹ ይባዛሉ። ዲያጎናሎቹ የሚደመሩበት ደግሞ ሲቹዌሽን አለ። ከታች ደግሞ ሌላ ደግሞ እንመለከታለን። ነገር ግን ስለ ሮምበስ ግን እያወራን ከሆነ ዲያጎናሎቹ ይባዛሉ፣ የዲያጎናል ሌንግዞቹ ይባዛሉ ማለት ነው። ስለዚህ ዲ1 ዲ2 ዲ የምንላቸው ሌንግዝ ኦፍ ዘ ዲያጎናሉ ነው ማለት የዲያጎናሉ ሌንግዝ ማለት ነው። እና ደግሞ ፔሪሜትር ያው ከላይ እንደተመለከተው ፔሪሜትር ማለት የሁሉም የሳይዶቹ የእያንዳንዱ ሳይዶቹ ሲደመሩ የሚመጡት ውጤት ዙሪያውን ሙሉ መደመር ማለት ነው። እና ታዲያ ይሄን በምንመለከትበት ጊዜ ከስኩዌር ጋር በጣም ቀረቤታ አለው አይደል? ከስኩዌር ጋር በጣም ተቀራራቢነት አለው ሮምበስ። ስለዚህ እና ታዲያ ኢዝ ሮምበስ ስኩዌር ሊሆን ይችላል? ስኩዌር ሊሆን ይችላል? አይሆንም አይደል? ስለዚህ የማይሆንበት ምክንያት ለምንድን ነው ተብሎ በሚታሰብ ስለዚህ ሮምበስ ኢዝ ናት ኤ ስኩዌር ባት ስኩዌር ኢዝ ሮምበስ። ስለዚህ ስኩዌር ሮምበስ ብለን ልንጠራው እንችላለን፣ ወይ ደግሞ የሮምበስን ሮምበስ ሊባል ይችላል፣ ወር ደግሞ ስኩዌር ሮምበስ መሆን ይችላል ለማለት ነው። ስለዚህ ነገር ግን ሮምበስ ስኩዌር አይደለም ነው የሚባለው። ለምንድን ነው ተብሎ በምናነሳበት ጊዜ ቅድም እንደነገርኳችሁ ዘሜን ዋና ዲስቲንክታቸው በሁለቱ መካከል ያለው በሮምበስ እና በስኩዌር መካከል ያለው ዲፈረንሳቸው ምን አይነት ዲፈረንስ ነው ያለው? የአንግል ዲፈረንስ ነው ያለው እንጂ ሳይዶቹ የሁለቱም ሳይዳቸው እኩል ነው ሳይዶቻቸው ማለት ነው። ስለዚህ ኢን ሮምበስ ኦል ኢንተረር አንግሎችን ስንመለከታቸው ኢንተረር አንግሎቹ ኢንተረር አንግልስ አር ናት
ናት ኢኳል። ስለዚህ ሁሉም ኢንተራንግሎችን በምትመለከቱበት ጊዜ እኩል አይደሉም አይደል? አይተናል፣ እኩል አይደሉም። ነገር ግን እዚህ እንትን ላይ በመጣበት ጊዜ ግን እዚህ ወደ ስኩዌር ላይ በመጣበት ጊዜ ሁሉም 90 ዲግሪ ነው ሜዠር የሚያደርጉት። ነገር ግን ሮምበስ ላይ ግን ሁሉም እኩል አይደሉም ማለት ነው። ስለዚህ ኦንሊ ኦፖዚት አንግልስ አር ኢኳል። ስለዚህ ቅድም እንደተመለከትነው ኦፖዚት የሆኑት እነዚህ ቅድም ስንመለከት እንደነበረው ስለዚህ እዚህ ጋር ያለውና እዚህ ጋር ያሉት ሁለቱ ብቻ ናቸው አንግሎቹ ምን የሚሆኑት ኦፖዚት የሚሆኑት። የዚህኛው ኦፖዚት እዚህ ጋር ያለው ነው፣ የዚህኛው ኦፖዚት እዚህ ጋር ያለው ነው። ስለዚህ የኦፖዚት አንግሎቹ ብቻ ናቸው ምን የሚሆኑት ኢኳል የሚሆኑት እንጂ እዚህ ጋር ያለው ከዚህኛውም ጋር እኩል ሊሆንልን አይችልም ማለት ነው። ስኩዌር ጋር ስንመጣ ግን ይሆናል፣ ሁሉም ጋር እኩል ይሆናል። እዚህ ጋር ያለው 90 ዲግሪ፣ እዚህ ጋር ያለው 90 ዲግሪ፣ እዚህ ጋር ያለው 90 ዲግሪ፣ እዚህ ጋር ያለው 90 ዲግሪ። ሮምበስ ላይ ግን ኦፖዚት የሆኑት ኦፖዚት አንግሎቹ ብቻ ናቸው እኩል የሚሆኑት። ኢቭን ዶ they have equals ነገር ግን ኢኳል ሳይዳቸው ግን እኮ እኩል ነው። የሁሉም ሳይዶቹ እኩል ናቸው። ስኩዌር ላይ ስትመጡ ግን እኩል ናቸው። ታዲያ ምንድነው ልዩነታቸው? አንግል ላይ ነው ልዩነት። የሁለቱ የሮምበስ እና የስኩዌር ዲፈረንሳቸው አንግል ሜዠርመንት ላይ ነው። ሮምበስ ላይ ሁሉም አንግሎቹ የኢንተረር አንግሎቹ እያንዳንዱ እኩል አይደሉም። ነገር ግን ስኩዌር ላይ ስንመጣ ግን ሁሉም እኩል ናቸው። ሁሉም 90 ዲግሪ ነው እንትን የሚሉት ማለት ነው ሜዠር የሚያደርጉት። however the interior angles are the rhombus 360 ዲግሪ ነው ይላል። ይሁን እንጂ አሁን ምንም እንኳን ኦፖዚት ሳይዶቹ ናቸው እኩል ናቸው ብለን ብንጠራ ቀደም ምንም ብለ ሁለቱ አጀሰንት የሚሆኑት ምንድናቸው ማለት ነው 180 ዲግሪ ብለን አጀሰንት አንግሎቹ 180 ዲግሪ ነው ብለን ነበር አይደል? ስለዚህ አጠቃላይ ግን 180 ዲግሪ ነው የሚመጣው። የፈለገ ነገር ቢሆን የሮምቦስ የኢንተረር አንግሉ ስንደምረው 180 ዲግሪ ነው። 180 ዲግሪ ካልመጣ ኤክስተረሩት በምንደምርበት ጊዜ 180 ዲግሪ ካልመጣ እዚህ ውስጥም አይገባም። ለምን? ምክንያቱም ኳድሪላተራል ብለን ስንጠራ 360 ዲግሪ ኤክስተረሩም ኢንተረሩም 360 ዲግሪ መጣ አለበት ብለን ስላነሳን ማለት ነው። ሌላኛው ስኩዌር ነው። ስኩዌር ጋር አሁን ያነሳነው ሀሳብ ቀጥታ እዚህ ጋር ማስፈር ነው። ስኩዌር በምንመለከትበት ጊዜ ኦል ሳይዶች እና አንግሎቹ እኩል ናቸው። ሁሉም ሳይዶች እና አንግሎች እኩል ናቸው። ኤቭሪ ሲንግል ራይት አንግል ስለዚህ እያንዳንዱ ሜዠር የሚያደርጉት እያንዳንዱ ኢንተረር አንግሎቹ ሜዠር የሚያደርጉት 90 ዲግሪ ነው ማለት ነው። እና the pair of all opposite sides are parallel to each እያንዳንዳቸው ኦፖዚት የሆኑት ምንድናቸው ማለት ነው ፓራላል ናቸው ማለት ነው። ስለዚህ all four አሁን እዚህ ጋራ ይሄን ስል መመልከት ነው። በቃ ምንም እዚህ ጋር መድከም አያስፈልግም። ስትመለከቱ እዚህ ጋራ ይሄን ስትመለከቱት ለምሳሌ የዚህኛው ኦፖዚቱ ይሄኛው ነው። ስለዚህ እኩል ናቸው። የዚህኛው ኦፖዚቱ ከዚህኛው ጋር እኩል ነው። ስለዚህ እዚህ ጋር ያለው እና ከታችም ያለው እና እዚህ ጋራም ያለው ሁሉም ሳይዶቹ እኩል ነው ማለት ነው። ግልጽ ነው፣ እኩል ነው። ይሄን ታችን በደንብ ስለተማራችሁት ነው እዚህ ዲፕሊ ማልገባ። ምንድነው all four sides of the square are equal አሁን ያነሳነው ሐሳብ ነው። and the opposite side of the square are parallel to each other። ስለዚህ ኦፖዚት ሳይዶቹም ደግሞ ፓራላል ናቸው እያንዳንዱ አሁን ያነሳነው ሐሳብ ነው። the measurement of each ኢንተረር አንግል 90 ዲግሪን ሜዠር ያደርጋሉ እያንዳንዱ አንግሎቹ ማለት ነው። የኢንተረር አንግሎቹ እያንዳንዱ 90 ዲግሪ ሜዠር ያደርጋሉ። እና ዲያጎናሎቹ ደግሞ ዲያጎናል ኦፍ the square are equal to each other። ስለዚህ ዲያጎናሎቹም እርስ በርሳቸው ምንድናቸው እኩል ናቸው ማለት ነው። እኩል ናቸው። ዲያጎናል ኦፍ the square are equal to each other እያንዳንዳቸው እርስ በርሳቸው እኩል ናቸው። and then bisect each at right angle ቀደም እንደተመለከትነው ምን ላይ ይሄንን ሮምቦስ ላይ ተናል እያንዳንዳቸው 90 ዲግሪ ይሰራሉ ኢንተርሴክት ሲዳረጉ ባይሴክት ሲዳረጉ። አሁን ስትመለከቱ እዚህ ጋራ እያንዳንዱ ዲያጎናሎችን ስትመለከቱ ይሄኛው ከዚህኛው ጋራ ያ ማለት ምን ማለት መሰላችሁ? ከዚህኛው ከቨርቴክሷ ተነስታችሁ እስከዚህኛው ድረስ ያለው እና ደግሞ ከዚህኛው ከማል ተነስታችሁ እስከዚህኛው ድረስ ያለው ርቀት እኩል ነው። ያው ከዚህኛው ተነስታችሁ እስከዚህ ድረስ
ከዚህ ጋርም ተነስታችሁ እስከዚህ ድረስ ያለው ርቀት እኩል ነው። እንደገና ደግሞ ከዚህኛውም ተነስታችሁ ተነስታችሁ ርቀታቸው እኩል ነው። ያ ነው አሁን ያነሳውን ሀሳብ ማለት ነው። ስለዚህ ይቅርታ ስለዚህ 90 ዲግሪ ደግሞ ይሰራሉ። መሀል ላይ ኢንተርሴክት ሲደራረጉ 90 ዲግሪ ይሰራሉ ማለት ነው። ምኖቹ ዲያጎናሎቹ ኢንተርሴክት ሲደራረጉ ማለት ነው። ስለዚህ ዲያጎናሎቹ ኢንተርሴክት ሲደራረጉ በጣም ጥሩ። ይሄንን ከተመለከትን ኤሪያ ጋር ስንመጣ ያው ታውቁታላችሁ ምንድነው ሳይድ ስኩዌር ነው የሚሆነው። ፔሪሜትር ደግሞ ሁሉም ሳይዶቹን በአራት ማባዛት ኦር ደግሞ ሌንግዝ ኦፍ ሳይዶችን እያንዳንዱ መደመር ለምሳሌ ከዚህኛው ይሄኛው ከዚህኛው እስከዚህ ድረስ ያለው ለምሳሌ ኤ ቢሆን ከዚህኛው ደግሞ እስከዚህ ድረስ ያለው ሌንግዝ ደግሞ ቢ ቢሆን እና ደግሞ ከዚህኛው ደግሞ እስከዚህኛው ደግሞ ሲ ቢሆን ከዚህኛው እስከዚህኛው ደግሞ ዲ ቢሆን ምን እያልን ያለ ነው ማለት ነው። ፔሪሜትር ከተባላችሁ ይኸው ፔሪሜትር ማለት ሳይዶቹን መደመር ነው። ይኸው ኤ ሲደመር ቢ ሲደመር ሲ ሲደመር ዲ አድርጋችሁ ማስቀመጥ ነው ፔሪሜትር ስትባሉ ማለት ነው። ስለዚህ 4 ሲባዛ በሳይዶቹ ማለት ነው። ለምንድን ነው 4 ሲባዛ በሳይድ የምንለው? ሳይዶቹ ሁሉም እኩል ስለሆነ ስለዚህ ሳይዶቹ እኩል ናቸው አይደል? አሁን ኤ ቢ ሲ ዲ አሉ ነገር ግን ሁሉም እኩል ናቸው አይደል? ሁሉም ሳይዶቹ እኩል ናቸው። ስለ ስኩዌር እያወራን ስለሆነ ሁሉም እኩል ስለሆነ ኤ እና ቢ እኩል ነው ማለት በቢ ቦታ ላይ ኤ ማስገባት ይችላሉ። ለምሳሌ ይሄው ኤ ከዛስ ኤ እና ቢ ኤ ከቢ ጋራ እንደገና ከሲ ጋራ እንደገና ከዲ ጋራ እኩል ነው ከተባለ በእያንዳንዱ ቦታ ላይ ቦታ ማቀየር ይችላሉ። በኤ ቦታ ላይ እዚህ ጋራ በሲ ቦታ ላይ ኤ ማስገባት ይችላሉ። በዲ ቦታ ላይ ኤ ማስገባት ይችላሉ። ስለዚህ ፔሪሜትር የምን ሆነ ማለት ነው? 4ኤ ሆነ ማለት ነው። 4 ታይምስ ኤ ስለዚህ ኤ ማለት ምንድነች? ሳይዱ ነች ማለት ነው። ሳይዱ የጋራ እንወስዳለን ማለት ነው። ግን አይ እንደዛ አይመቸኝም ካላችሁ እያንዳንዱ መደመር እዚህ ጋር ያለው ሌንግዝ እዚህ ጋር ካለው ሌንግዝ አንድ እዛ ጋር አራቱንም ዙሪያውን መደመር ትችላላችሁ ማለት ነው። ግን እንደዛ ከምታደርጉ ግን አንድ ወጥ የሆነውን ሁሉም ሳይዶቹ ስለ ስኩዌር ካወራችሁ ስለ ስኩዌር የምታወሩ ከሆነ አንድ ሳይድ ትወስዳላችሁ። ሁሉም ሳይዶች እኩል ስለሆኑ ማለት አንድ ሳይድ ትወስዳላችሁ፣ በአራት ታበስታላችሁ፣ ፔሪሜትር ታገኛላችሁ ማለት ነው። እሺ ሌላኛው ደግሞ ትራፒዚየም ነው። ትራፒዚየም የሚለው ሀሳብ ጋር ስንመጣ ትራፒዚየም ጋር ስንመጣ ኢትስ ኳድሪላተራል ነው። እሺ ኦፖዚት ፓራላል ሳይድ ነው። ስለዚህ ኦፖዚት ፓራላል ሳይድ ያሉት ናቸው። ተቃራኒ ኦፖዚት የሆኑ ሳይዶች አሉት። ኢን ዘ ትራፒዚየም ላይ ስንመጣ ደግሞ ምን አለ? ይሄው ለምሳሌ እዚህ ጋር ስንመለከት ኤቢሲ የሚባል እዚህ ጋር ኳድሪላተራል ነው። ይሄው ትራፒዚየም ነው እዚህ ጋር አለን። ሳይድ ኤቢን ስንመለከተው ሳይድ ኤቢ ማለት ከታች ያሉት ናቸው። ካፒታል ነው የተባለና ስለዚህ ኤ እዚህ ጋር አለ፣ ቢ ደግሞ እዚህ ጋር አለች። እሺ እሱ ፓራላቱ ከየትኛው? ከዲሲ ጋር ከላይ ጋራ ከዚህኛው ጋራ ዲሲ ጋር ካለው ከዚህኛው ጋራ ፓራላል ነው ሁለቱ ማለት ነው። ኤ እና ቢ እዚህ ጋር ያለው ከዲሲ ጋር ያለው ከዚህ ጋራ ፓራላል ናቸው። እናስ እሺ ዲያጎናሎች ደግሞ ኢንተርሴክት ኢቻዘር ናቸው የሚሆኑት። ከዚህ ጋራ ለምሳሌ እዚህ ጋራ አንድ ዲያጎናል አለ፣ እዛ ጋራ ስለዚህ እርስ በርሳቸው ኢንተርሴክት ያደርጋሉ። እሺ እና ደግሞ the length of the mid segment equals to the half of the sum of the parallel of the base። ስለዚህ ሚድ ሴግመንቱ the length of the mid segment ሚድ የሆነ ሴግመንቱ the half of the sum of the parallel base። ስለዚህ የፓራላል የሆነው የቤዙ ምንድነው? ሃፍ ነው። ሚድ ሴግመንቱ ማለት እያላችሁ ነው ያለው። ሚድ ሴግመንት አለ። ያ የሚድ ሴግመንቱ ማለት የፓራላል የሆኑት የቤዞቹ እዚህ ጋር ያሉት ፓራላል ቤዝ ያሉት ማለት ነው። ከኤ እስከ ቢ ጋራ የሆነው እና ደግሞ ከዲ እስከ ሲ ጋር ያለው ማለት ነው ፓራላል የሆኑት አይደል? ስለዚህ የነዚህ የዚህ ጋር ፓራላል የሆኑት ማለት ከዲ እስከ ሲ ድረስ ያለው እና እዚህ ጋር ደግሞ ከኤ እስከ ቢ ድረስ ያሉት የነዚህ ፓራላሎቹ ምንድነው? ሃፍ ነው። ምን ውስጥሉ ሚድ ሴግመንቶቹ ማለትም መሀከል ላይ ያለው ሴግመንት ምኑ ርዝመቱ ሌንግዙ ማለት የሚድ ሌንግዙ ሃፍ ነው ማለት ነው።
እና ደግሞ ሌላኛው ደግሞ ትራፒዚየምስ ጋር ስንመጣ ኤሪያውን ስንመለከት 1/2 ታይም a + b ነው ታይምስ h ነው የሚሆነው። ሶ 1/2 እና the sum of the parallel side። ስለዚህ ፓራላል ሳይዶቹን መደመር ነው ማለት ነው። ስለዚህ a እና b አለ፣ ይሄው a አለ፣ እዚህ ጋርም b አለ።